እናንተ እኔ እስከ ዛሬ ጥፍት ብዬ ነበር ዩቱብ ላይ። ዛሬ ጎራ ስል ብዙ ነገር እያለፈኝ ነበረ፣ ግን ደርሼበታለሁ። እንዴ ምንድን ነው እየተደረገ ወይስ እየተሰራ ያለው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈሪሃ ፋሚሊ ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁ ደግሞ ላይክ፣ ሼር አድርጉ፣ አበረታቱኝ ማለት ነው። ጀማሪም ከመሆነ አንጻሬ አበረታቱኝ። ሰብስክራይብ ሳታደርጉ እንደው እንዳታልፉ ማለት ነው። እጃችሁ ይሰበር እንዳልን ማለት ነው። እና ማለት ነው ወደ ተመልካቾቼ እዚህ እስከዛሬ ጥፍት ብዬ ነበረ፣ ያው ከስራ አንጻር። ዛሬ ግን እንዳጋጣሚ ገባ ብዬ የነሩቲን ቪዲዮ ሳይ በጣም ነው የገረመኝ። አፍቃሪ ነኝ ፍቅረኛ ሞትን የምትል ደግሞ አንድ እያለቀሰ መታለች። ተው ግን ሴቶች ተው፣ ራሳችሁን አስከብሩ። እንዲህ ምንድነው ትዳር? የሰው ልጅ ትዳር ይዞ የሰው ትዳር ላይ እንዲህ መሆን እንዴ! ኧረ አይናችሁን ክፈቱ። ሌላ ላይ ነፃ የሆነው ላይ እንዴ ምነካችሁ? እኛ ወዴት እንሄድላችሁ ለእናንተ ስንል እና እንግዲህ አብርሽ የድሮ ፍቅረኛው ወይስ የአሁኑ ፍቅረኛ እንበላት? እስከ ዛሬ ግን ነፂ ማለት ነው የት ነበርሽ እናቴ? የት ነበርሽ? እስኪ ተኝተሽ ነበር ወይ? ምን ሆነሽ ነበር? እስከ ዛሬ ሁሉ ነገር ሲከሰት ይሄ ነገር ሁሉ ሰርግ ስንበላ ስንጠጣ የት ነበርሽ? ዛሬ ፍቅረኛው ነበርኩ ብለሽ የመጣሽው ይህን 2 ዓመት ወይ በቃ አሁን ሩታ አመት አለፋቸው እና እስከ ዛሬ የት ነበርሽ? የምሬን ነው። እኔ በጣም ነው የገረመኝ። እንዲህ ቆይ ግን ወዴት እየሄድን ነው? ደግሞ የሚታያቸው እኮ ትዳር ያላቸው ወንዶች ላይ ነው። አይ በጣም ነው ያዘንኩት። እና ማለት ነው ሩቲ ደግሞ አሁን ያለችበት ሁኔታ ታውቃላችሁ፣ ሁላችሁም ነብሰ ጡር መሆኗን። በዚህ ጊዜ ይሄ አስፈላጊ ነው ብላችሁ ታስባላችሁ? አስፈላጊ ነው ብዬ አላስብም። ምክንያቱም ያለችበት ሁኔታ ይሄን ያህል የሚያስደርግ ወይስ ይሄን ያህል እሷ ላይ መስራት ጥሩ አይደለም። አብዛኞቻችሁ ደግሞ እየተሳደባችሁ ነው። ጀመራቸው እንግዲህ መቼም ሄደው ሩታን ነው የሚሳደቡት። እኔ እኮ ለምን እንደሆነ አይገባኝም። ሩታ ደግሞ አሁን ምን አረገች? አብዛኛው ኮሜንት ማለት ነው ሩታን ነው የምትሳደቡት። ለምን ምን አረገች? በቃ አምናው አግብታለች። አሁን ደግሞ ማንም እየመጣ የእሱ ፍቅረኛ ነበርኩኝ የእሱ ፍቅረኛ ነበር እያለ ቢመጣ ታዲያ እሷ ምን እዳለባት እንዴ? እሷ እኮ መርጦ ነው ያገባት አይደለ እንዴ? ከነሱ እኮ መርጧት ነው መቼም የሚያገባት እንጂ እሷ አላገባችውም። ወንድ ነው የሚያገባው፣ ሴት ደግሞ ታገባለች። እና እሱ ነው ማንም ሰው ያለፈ ህይወት ይኖረዋል። ግን ያንን ያለፈ ህይወትን ትቶ ደግሞ አዲስ ህይወት ይጀምራል። እና ምን ትሆን ታዲያ? ምን አድርጊ ነው የምትሏት? እኔ እኮ ግር የምትሉኝ የሆነ ነገር በሚከሰት ሰዓት ለምን ሩታ ላይ እንደምትንጠለጠሉ አይገባኝም። ምን አደረገቻችሁ እንዴ? እሷ እኮ በንግግር ራሱ የምታምን ልጅ ነች። ተነጋግራ ያን ንግግር መፍታት የምችል ናት። ግን አብርሽ ደግሞ በጣም ትልቅ በቃ እኔ ከእውቀት አንጻር ይሁን በቃ አለ አይደለ ካለማወቅ ይሁን የማውቀው ነገር የለም። ግን ሰው ልጅ ተነጋግሮ መፍታት እያለ በንግግር አያምንም። በቃ ተሰሚም በቃ እሱ ጥፋተኛም ሆኖ ተቆጪም ሆኖ አለመስማትም ይከብዳል እንዴ። አንዳንድ ጊዜ እኮ ጥፋቴ ምንድን ነው ብሎ ራስን አዳምጦ የሆነ ሰው ደግሞ ሲነግረው ማዳመጥ ግድ ነው። በንግግር መፍታት ማለት ነው። እና እሱ ደግሞ በንግግር አምነው በቃ ጥፋተኛ ሆኖ እያለ እሱ ነው ግን እንትን የሚለው የሚቆጣው፣ እሱ ነው የሚጮኸው። ለምን እንዴ? አንዳንድ ጊዜ እኮ ማሰብ አለበት፣ እሷን ማዳመጥ አለበት። እሷን እያዳመጣት አይደለም። የኔ ብቻ ይዳመጥ፣ የኔ ብቻ ይሰማ፣ አይሰራም ይሄ። ምክንያቱም እሷ እያለች ያለችው የድሮ አይመለከተኝም ብላለች አይደለ እንዴ? ያለፈውን ታሪክ አይመለከተኝም፣ ግን እኔ ባለው ጊዜ የተደረገ ነገር ካለ ይመለከተኛል እያለች ነው። እሷ ደግሞ እንግዲህ ነፂ ጋር ስንመጣ ነፂ ደግሞ ዱባይ እስከሚሄዱ ድረስ እንኳ አውራው ነበረ። ይሄ ማለት ይደዋወሉ ነበር ማለት ነው። ይሄን ነው ሩታ እየተናገረች ያለችው። ለዚህ እንኳን ለሩታ ለተመልካች ራሱ መልስ መስጠት አለብክ ብዬ ነው ማምነው። ምክንያቱም ዱባይ እስከምትሄዱ ድረስ እየተደዋወላችሁ ከሆነ እናንተ አብራችሁ ናችሁ ማለት እኮ ነው ባጭሩ ማለት ነው። ለምን አስፈለገ ይሄ? እንኳን ሩታ እኛንም ራሱ ይመለከታል። ምክንያቱም መልስ መስጠት አለብክ። ስላለፈ ህይወት እሷ ጋር ሳኮን በፊት ያሳለፍከው አይመለከታትም።
እሷም ደግሞ አይመለከተኝም ለምን 20 ሴት አይደረድርም ብላለች። አይመለከተኝም ግን እኔ ባለው ጊዜ ያረከው ነገር ይመለከተኛል ብላ መልስ ነው የምትፈልገው። ስለዚህ ደግሞ አንተ ማስረዳት ባለብህ አቅም ማስረዳት ነው ያለብህ፣ መናገር ነው ያለብህ እንጂ መጮህ እኔ ነኝ በቃ ተሰሚ እሷን ማፈን የለብህም። እሷን እኮ እየረገጥካት ነው፣ እሷ እንዳትናገር እያረካን ነው። እኔ ዛሬ በሰራው ቪዲዮ በጣም ተናድጃለሁ። ምክንያቱም እሷ እንዳትናገር ነው እየረገጣት ያለው። ለምን አስፈለገ? ያለውን ነገር መናገር ነው በቃ። ይቅርታ መጠየቅ ካለበት ይቅርታ መጠየቅ ነው እሷ እንጂ እኔ ተሰሚ ብቻ ማለት ይከብዳል። ሁሌም የእሱ ደግሞ ትልቁ ችግር ምንድን ነው? ተሰሚ ልሆን በቃ እኔ ልናገር ነው የሚለው። ብዙ ጊዜ ሲጣሉ እሷን ለመርገጥ ወይ እሷን ለማፈን ነው የሚፈልገው። ማለት እሷ ተነጋግራ ወይ ያን ንግግር እንዳታወጣ ነው የሚያደርጋት እና ይሄ ተገቢ ነው ብዬ አላስብም። እኔ እንደ አንድ ግለሰብ እንደ አንድ አስተያየት ማለት ነው። ምክንያቱም እሷን መናገር መብት አላት። የመሰላትን ደግሞ አንተ ደግሞ የጠየቅከውን ወይስ የጠየቀችን መልስ የመስጠት ግዴታ አለብህ። እሷ አዎ ያለፈ ህይወቴ ነው ያለፈ ውሃ ምናምን ብለሃል። ይሄ ያለፈ ህይወት ነው። ግን እሷ ደግሞ በምትናገረው እንግዲህ ዱባይ እስከሚሄዱ ድረስ እናወራ ነበር፣ ዩኒቨርሲቲም ሆኜ እንደዋወል ነበር፣ ከሩታ ጋርም ቁጭ ብለን 3 ሆነን አውርተንበት ስራ ነው ብሎኝ ነው ብላለች። ኦኬ እንዴት ነው ታዲያ ሩታ ይሄን መሆኑን እያወቀች ነው ወይ አብርሽ ጋር ፍቅር የጀመረችው? እኔ ትልቅ ጥያቄ ሆነብኝ። እና እስኪ እናንተስ ምንድን ነው የሚሰማችሁ? አችሌ ትናንትና መጥጣ ይሄን ሁሉ የምትናገረው ለምንስ አስፈለገ? ምንስ ሆና ነው? ከጀርባው ምንድን ነው ያለው? እስከ ዛሬ የት ነበረች? እና እች ልጅ ልክ ትዳር ላይ እንደገቡ እስከ ዛሬ ትዳር ሳታረግ በፊት እኮ መንጣት ትችል ነበር አይደል እንዴ? አሁን ግን ትዳር ላይ እንደገቡ ነፍሰ ጡር መሆኗን ስታቅ ለምን መንጣት አስፈለገ? ኦኬ ስራ ከሆነ ስራ ነው፣ ግን አንዳንድ ጊዜ ደግሞ ስራም ስርዓት አለው እና አሁን ሩታ ደግሞ እንደዛ እንደ ድሮ የምትሆንበት ነገር አለ ብዬ አላስብም። ምክንያቱም ነፍሰ ጡር ናት። እንደዚህ አይነት ጭቅጭቅ ንትርክ ጥሩ አይደለም። ደግሞ በህይወታችሁ ጭቅጭቅ ንትርክ ስራም ቢሆን ራሱ ይሰለቻል እንዴ? እኛ ራሱ ሰለቸን፣ እውነት ነው ለመናገር እኛ ራሱ ጭቅጭቅ ሰለቸን። እናንተ በቃ እንደዚህ ፍቅር ሆናችሁ ስትመጡ ነው በጣም ደስ የሚለው እንጂ እንደዚህ ጭቅጭቅ በጣም ከባድ ነው። እናንተ ደግሞ እውነት ለብርም ሆነው ለብር ብላችሁ ሊሆን ይችላል ይሄን ነገር አይዲያውን ያመጣችሁት ተነጋግራችሁ። ግን ልጅቷን ደግሞ እንግዲህ እንደዛ እያለቀሰች እንደዛ አይኗ እስከሚያበጥ ድረስ እኔ ለብር ነው ብዬ አላስብም። ሰው እንግዲህ ለብር ብዙም ይሆናል አይታወቅም። ግን ቢሆንም በዚህ ልክ ባትሰሩ። አብርሽ ደግሞ ሩታን ማስረዳት ባለብህ አስረዳት። ምክንያቱም እየተናደደ አንድ ነገር ብትሆን አንተው ነህ ተጎጂው ማለት ነው። እና ስለዚህ እሷ ደግሞ እያለች ያለችው አስረዳኝ ነው። አሁን የሚያገናኛችሁ ነገር ምንድን ነው? እንዴት ነው እሷንስ ለማየት ሄድከው ብታጅራ ብላ ነው እንግዲህ የተቆጣ ያለችው እንጂ ስላለፈ ህይወት ብለህ አሁን ለኛ ይሄ መልስ ሊሆነን አይገባም። ያለፈ ህይወት እኮ ማንም ሰው አይመለከተውም። ግን እሷ አሁን ባለች ጊዜ ያለው ነገር ነው አስረዳኝ እያለች ያለው። ለዚህ ደግሞ መልስ መስጠት አለብክ፣ ለማንኛውም ለሁሉም ሰው ማለት ነው። እና አንዳንድ ጊዜ በንግግር መፍታት ሞክር። ተቆጪ ጨዋሂ መሆን የለብህም። እሷን ለማፈን መሞከር ተገቢ ነው ብዬ አላስብም። ውድ ተመልካቾቼ እኔ ይሄን ነው የምለው። ምክንያቱም እሷ መናገር ባለባትም ትናገር። ግን እሱ ነው ሁሉ ብዙ ጊዜ በቃ በንግግር አያምንም። ነገሮቹን ቶሎ ተናግሮ በቃ ውሳኔ ላይ ነው የሚደርሰው። ዛሬ እንግዲህ በለቀቀው ቪዲዮ እሄዳለሁ የማ ይሆናል ተሰሚ ነው ያለው። ግን እሷ ደግሞ አትሄድም ብለዋለች አይደል እንዴ? ይሄ የሚሄድበት ደግሞ የእነሱ ጉዳይ ከሆነ ነገሮቹን ይሄኛው መፍታት እያለበት ግዴታ እዛ እሷ የማትፈልገው ነገር ላይ ወይስ እሷ አሁን ያላመነችበት ነገር ላይ ድርቅ ማለት የለበትም። እና እንግዲህ መጨረሻው ሄዷል ወይስ አለ የሚለውን ነገር የምናየው ይሆናል። ቪዲዮ ከለቀቁ ግን ያው እየሄደ ነበረ ቪዲዮ የተቋረጠው። ሩታም ደግሞ በዛው ልክ ተናዳለች።
ግን ይሄ ንዴት ጥሩ አይመስለኝም። እሷ ባለችበት ነፍሰ ጡር ናት። አብዛኞቻችሁ ደግሞ ሩታን የምትሳደቡ ማለት ነው እናንተ አግድም ያደጋችሁ በጣም ነው የምታሳዝኑት። የሆነ ነገር በሚመጣ ሰዓት እሷን ነው በቃ የምትሳደቡት። ለምንስ የሰው ትዳር ለመበጥበጥ የሚመጡትን ለምን አትሳደቡም? እኔ እኮ ይገርመኛል። ሴት አይደለሽም ወይ ልትሉኝ ትችላላችሁ። ሴት ነኝ፣ ግን ሴት እንትን ስለሆንኩ እንደ ሌላው ይሆናለሁ ማለት አይደለም። ገባችሁ አይደለ? ስነ ስርዓት ያለኝ ልጅ ነኝ። ስለዚህ አንድ ሴት ድንገት መጣ ባሌ ፍቅረኛዬ ነው ብላ ብትመጣ እኔ አልቀበላትም። ምክንያቱም ያለፈ ህይወት ሊኖራቸው ይችላል፣ ግን ዛሬ እኔ ባለሁበት ህይወት ላይ መንጣት አችልም አይደለ እንዴ? እነሷን መሳደብ እያለባችሁ እችኛዋን ትሳደባላችሁ። እኮ በቃ አገር ያወቀ ፀሐይ የሞቀ ትዳር ባለ ትዳር ሆናለች አይደለ እንዴ? ግን አብዛኞቻችሁ እሷ ላይ ኤክስ እያረጋችሁ እሷን የምትሳደቡ ምን ድሮም ለምና ነው ምናምን የምትሉ እሱም እኮ ፈቅዶ ፈልጎ መሰለኝ ያገባት ወይስ የራሱ ያረጋት አይደለ እንዴ? በጣም ትገርማላችሁ። ለማንኛውም ማለት ነው ተረጋጉ። አብዛኞቻችሁ የምትሳደቡ አላችሁ። ሩታን አትሳደቡ። መጀመሪያ ምንድን ነው እችኛዋስ እስከ ዛሬ የት ነበረች ብላችሁ እስኪ ጠይቁ ማለት ነው። እሷን ከሆነ ጠይቁ። እችኛዋን ከመሳደባችሁ በፊት ያችኛዋን ጠይቋት ማለት ነው። ወደ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። አብርሽ እንግዲህ በመነጋገር ፍቱ እያለው ሩታዬን እንዳትጎዳት ሰምተሃል እና ይህን ይመስላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።